ዛሬም እንግዲህ በተለይ የብዙዎችን ትዳር በትዳር ውስጥ የሚከሰቱ ችግሮችን በተለይ በወሲባዊ እርካታ መጣጣም አለመቻል እንዲሁም ከአንድ ዙር በላይ ወሲብ ማድረግ አለመቻል እንዲሁም ቶሎ የዘር ፈሳሽን የመርጨት ችግሮችን በዘላቂነት ማንም ሰው እንዴት አድርጎ ሊቀርፍ ይችላል የሚሉትን ምክሮችን ይዤላችሁ መጥቻለሁ። ፕሮግራሙን እንደምትወዱት ተስፋ አደርጋለሁ። ፕሮግራሙን እስከመጨረሻው እንድትከታተሉኝ የሚሰማችሁን ሐሳብ አስተያየትም በኮሜንት ላይ እንድታስቀምጡልኝ ጋብዛችኋለሁ። በቀጥታ ወደ ፕሮግራም ይገባለሁ። እንግዲህ ብዙ ወንዶች ብዙ ጊዜ ምናልባት አንድ ዙር ወሲብ ያደርጋሉ። ከዛ በኋላ ወሲብ ለማድረግ ይቸገራሉ፣ ወይንም 2-3 ዙር ለመሄድ ይቸገራሉ። እንዲሁም በመጀመሪያው ዙር ቶሎ የዘር ፈሳሻቸው የሚወጣባቸው ቶሎ የዘር ፈሳሻቸው የሚፈስባቸው ወንዶች ይበዛሉ። ስለዚህ እንዴት አድርገን ይሄን ነገር መቅረፍ ይቻላል የሚሉ በጣም ቀላል የሆኑ መንገዶች አሉ። ብዙዎቻችሁ እነዚህ ነገር ስለምትዘነጓቸው ነገሩን ከማስተካከል ይልቅ ጭንቀት ነው የሚሆንባችሁና ስለዚህ ምንድነው የመጀመሪያው መፍትሄ? ይሄ ፎርፕላይ የምንለው ወይም ከወሲብ በፊት የሚደረገው ነገር ላይ ረዘም ያለ ጊዜ መውሰድ። ይሄ ለብዙ ወንዶች የማያደርጉት ነገር ወይም ተሳስተው ዘለው ይሄን ስቴፕ አልፈው ወደ ብልቷ ውስጥ ካላስገባው ስለሆነ ይሄ ደግሞ ትልቁ ስህተት ነው። ማወቅ ያለባችሁ ትልቁ ነገር ብልታችሁን አስገብታችሁ ብልቷ ውስጥ ስላስገባችሁ ሴቷን ማርካት አትችሉም። ስለዚህ የመጀመሪያው ነገር ወይም ወሳኙ ነገር ፎከስ ማድረግ ያለባችሁ አሁን ያልኩት ነገር ላይ ነው። ወይንም ይሄ ከወሲብ በፊት መተሻሸት፣ በደንብ ልፍያ ማድረግ፣ ይሄ ወሲባዊ በደንብ በዛ ውስጥ ያንን ነገር ባስረዘማችሁት ቁጥር ሴቷን የማርካት ቻንሳችሁ እንዲሁም እናንተም ደግሞ ወሲቡ ላይ የመቆየት ቻንሳችሁ በጣም እየሰፋ ስለሚሄድ ፎርፕላይ ወይንም ከወሲብ በፊት የሚደረግ ቅድመ ወሲብ መሳሳም፣ መተሻሸት፣ በደንብ መነካት ያለባቸውን ቦታዎች መነካካት በጣም አስፈላጊ ነገር ነው የሚሆነው። ይሄ የመጀመሪያው ነው። ሌላኛው ሁለተኛው ወሳኙ ነገር ወሲብ ላይ ስታርት ስቶፕ ቴክኒክ የሚባል ነገር አለ። ይሄ ነገር እንዴት ነው የሚደረገው የምትሉኝ ከሆነ ወሲብ እያደረገ ያለ ወንድየው እያደረገ እንደሚጨርስ ወይንም ይሄ ዘር ፈሳሹ ሊመጣበት አይነት ስሜት ሲሰማው የብልቱን ጫፍ ይሄ አናቱ ላይ ጫፉን በመያዝ ዛጋ ያለውን ጫፉን በመያዝ ለ5 ወይም ለ10 ሰከንድ ያክል ከያዘ በኋላ ጭምቅ አድርጎ ይዝና ይሄ ወሲቡን ልጨርስ ነው የሚለው ስሜቱ ሲመለስለት መልሶ በዝግታ አሁንም ወሲቡን መጀመር። ይሄ በጣም መቆየት እንድትችሉ የሚረዳችሁ ቴክኒክ ነው። ይሄንን እንግዲህ የትዳር አጋራችሁ ወይም የፍቅር አጋራችሁ ልታደርግላችሁ ትችላላችሁ። ወሲብ እያደረጋችሁ ልጨርስ ነው የሚል አይነት ስሜት ሲሰማችሁ አናቱ ላይ በመያዝ አናቱን በእጃችሁ ወይም እሷም ልትይዘው ትችላላችሁ ወይም እናንተ በመያዝ ለ5 ወይም ለ10 ሰከንድ በማድረግ በፈለጋችሁት ያክል ይሄንን መደጋገም ትችላላችሁ። በጣም ይሄን መፍትሄ የሚሰጣችሁ ነው። ሌላኛው ጭንቀት ወይም በጣም ብዙ ውጥረት ያለባችሁ ሰዎች ካላችሁ ይሄን ነገር ማስተካከል ይጠበቅባችኋል። ጭንቀት ያለበት ሰው ወሲባዊ እርካታ ላይ ቶሎ መድረስ ይቸገራል፣ ወይንም ብልቱ ላይ ይዘጋጅለት ይችላል፣ ለወሲባዊ ግንኙነት ዝግጁ ላይሆን ይችላል። እንዲሁም ቶሎ የዘር ፈሳሽ የመውጣት ችግርም ሊገጥመው ይችላል። ስለዚህ በቂ እንቅልፍ ማግኘት፣ ስፖርታዊ እንቅስቃሴዎችን ማድረግ፣ መጽሐፍት ማንበብ፣ አእምሯችሁን ፍሪ ማድረግ፣ እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ሌላው የምታጨሱ ሰዎች ካላችሁ ሲጋራ ማጨስ ማቆም ያለባችሁ ጊዜ አሁን ነው። ምክንያቱም ሲጋራ ማጨስ ይሄ የወንድ ልጅ ብልት ለወሲባዊ ግንኙነት ዝግጁ እንዳይሆን ወይንም ብልቱ እንዳይገተርለት እንዳይቆም ያደርገዋል ማለት ነው። ስለዚህ ሲጋራ ማጨስን ማቆም በጣም አስፈላጊ ነገር ነው። ሌላኛው ከትዳር አጋራችሁ ወይም ከወሲብ አጋራችሁ ጋር በወሲባዊ ግንኙነት ያለባችሁን ችግር ወይም ቶሎ መጨረስ የማትችሉ ከሆነ ወደሚቀጥለው ዙር መሄድ የማትችሉ ከሆነ ይሄን ነገር
ለመቅረፍ የሚረዳችሁ ነገር ሲምፕሊ ከትዳር አጋራችሁ ወይም ከፍቅር አጋራችሁ ጋር ንግግር ማድረግ መነጋገር በራሱ ጠቃሚ ነው። ምክንያቱም የማትነጋገሩበትና ያ ነገር የሚያሳስበው ወንድየው በራሱ ብቻውን የሚያሰላስለው ነገር ከሆነ ይሄ ስትረስ ስለሚፈጥርበት ይሄን ነገር አውጥቶ መነጋገሩ ከትዳር አጋር ወይም ከፍቅር አጋሩ ጋር መነጋገሩ ብቻ ሶሉሽኑን መቅረፍ እንዲችል ወይንም ወደ መፍትሄ መምጣት እንዲችል ስለሚረዳው መነጋገር በጣም አስፈላጊው ነገር ነው። ሌላው እንግዲህ ምናልባት ደግሞ በተለይ ወሲብ አደርጋለሁ የመጀመሪያውን ዙር ወሲብ አድርጌ ቶሎ ከጨረስኩም በኋላ ደግሞ ወደሚቀጥለው ዙር መሄድ እቸገራለሁ የምትሉ ሰዎች ካላችሁ ወሳኝ የሆኑ መፍትሄዎች አሉ። ለምሳሌ በቀላሉ ወሲብ ካደረጋችሁ በኋላ መነጋገር፣ መጨዋወት ወይም ይሄ መተቃቀፍ፣ ተቃቅፎ ቀስ ያላችሁ ጸጉሯን መዳበስ፣ ሴቷም እንድትነካካህ ማድረግ። ይሄ እንደዚህ በምታደርጉ ሰዓት ወደሚቀጥለው ዙር የመሄድ ቻንሳችሁ በጣም ይጨምራል። ወይንም ነገር ግን በተቃራኒው ወሲብ አድርጋችሁ ከጨረሳችሁ በኋላ ጀርባችሁን ሰጥታችኋት የምትተኙና ጀርባችሁን ሰጥታችኋት የምትተኙ ወይንም ዝም የምትሉ ከሆነ ወደ ሁለተኛው ዙር የመሄድ ቻንሳችሁ በጣም ዝቅተኛ ስለሚሆን በተቻላችሁ መጠን ከወሲብ በኋላ መተቃቀፍና መሳሳምን በጣም አስፈላጊ ነው። አልጋ ላይ ሆናችሁ መጨዋወት፣ ማውራት በጣም አስፈላጊ ነገር ነው ማለት ነው። እንግዲህ እነዚህ በተቻለ መጠን የብዙ ሰዎችን ችግር መቅረፍ የሚችሉ ናቸው። በተቻላችሁ መጠን አመጋገባችሁን ማስተካከል፣ ስፖርታዊ እንቅስቃሴዎችን መስራት፣ እንዲሁም ሱስ ካለባችሁ የአልኮል መጠጥ መጠናችሁን መቀነስ፣ ሲጋራ ማጨስ ማቆም፣ እነዚህ በጣም ወሳኝና አስፈላጊ ነገሮች ናቸው። በተቻላችሁ መጠን በዚህ መልኩ ሬጉላር የሆነ ፊዚካል ኤክሰርሳይዝ መመጋገብ፣ አመጋገባችሁን በማስተካከል ወሲባዊ ህይወታችሁን ማስተካከል ትችላላችሁ ማለት ነው። የተወደዳችሁ ተመልካቾቼ ከዛሬው ፕሮግራሜ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። እየሰጣችሁኝ ስላላችሁት ሐሳብ፣ አስተያየት፣ ስለምክራችሁ በጣም ላመሰግናችሁ እወዳለሁ። በሌላ ጊዜ በሌላ ፕሮግራም እስከምመለስ ድረስ በያላችሁበት በቸር ቆዩ።